ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። እንኳን አደረሳችሁ ለአባቶች ቀን። እንግዲህ የአባቶችን ቀን አስመልክቶ ዛሬ ያዘጋጀነው ፕራንክ አለ። እሱን ደግሞ እና ዛሬ እንግዲህ ያው ምን አሰብን መሰላችሁ? ያው ፕራንክ ብቻም ሳይሆን ያው እንኳን አደረሳችሁ ልንል ነው። ፋሚሊ አባታችንን እንኳን አደረሳችሁ ልንል ነው። እንግዲህ እነሱ ደግሞ ምን እንደሚሰማቸውና ምን እንደሚሉን እንግዲህ አብረን እናያለን። ማለት ምላሻቸው ምን ይሆን? እንደዚህ የሆነ አንዳንዴ ብላችሁ ማታቁም ወይም ደግሞ ድንገት ስትሏቸው ምናምን ያለው ስሜት አለ እና በቃ እሱን እስቲ አብረን እናያለን። እና በተረፈ ሰላም እንዴት ናችሁ? ደህና ናችሁ? ያው ላይክ ኤንድ ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቱን ጫን እያላችሁ ያው ቪዲዮአችን እንድታይልን እና ያው እንግዲህ ፋሚሊ ዛሬ ለየት ይላል ብዬ አስባለሁ። ማለት ለዘመናት አባቴን እወዳለሁ ብዬ አላውቅም። እንግዲህ ዛሬ እኔ ነኝ ለፋዘር ምደውለው እንኳን አደረሰና እንግዲህ ምን እንደሚል ያው ቤተሰብ ብሎ የማያውቅ ሰው ለምሳሌ አሁን የሆነ ምንም አይነት ነገር ብሎ የማያውቅ ሰው እወድሃለሁ ብሎ የማያውቅ ሰው ያው የሚቀበለው ሰውም በጣም ቻሌንጅ የሆነበት ምን ተገንቶ ነው ምን ሆነ ልጅ ምናምን ይላል ብዬ ተስፋ አደርጋለሁ። እና ቀደም ሲል እንደነገረቻችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ የደወል ምልክቷን እየተጫናችሁ ሁሌ ቪዲዮ ስንጭን እንዲደርሳችሁ ለማለት ፈልጌ ነው። ስለዚህ አሁን ወደ መደወላችን እንሄዳለን ማለት ነው። እንግዲህ በዚህ አጋጣሚ እንኳን አደረሳችሁ አልኳቸው። እንኳን ለአባቶች ቀን አደረሳችሁ። ወደፊትም አባት ለምትሆኑ አሁንም አባት ለሆናችሁ እንኳን ለአባቶች ቀን በሰላም አደረሳችሁ ብለናል። እንግዲህ እናቶችን ቀን በአጋጣሚ አልቀረጽንም። የዛኔ ትንሽ ቢዚ ነበር። ካለፈ በኋላ ደግሞ ብዙም እንትን ስላላለን አልቀረጽንም። ስለዚህ ዛሬ እንደውላለን ማለት ነው። እሺ እንደውል። ደግሞ ይችናት ስልኳ እንትናት ድምፁ እንዳይገባ ወይም ያሽዋለች። ስለዚህ እንደውላለን። እስኪ አባዬ እየደወልን ነው ጋይስ። ስልኩ ይስራ በሉን። ላውድ እምቢ አለ። ይቺ ናት ጋይስ እንግዲህ ስልኳ። ችግር የለም ላውድ ያድርገው። አይልም ላውድ ሲነሳ ነው። እየጠራ ነው እንግዲህ። ሄሎ ይሰማል? እንዴት ነህ? አይሰማም? ደህና ነኝ። ምን ተኝተህ ነው እንዴ? ተኝተህ ነው እንዴ? ድምፅህ ምን ነው? ድምፁ ያስተጋባል። አይሰማም በደንብ ድምፄ? ይሰማኛል። እንዴት ነህ? ነው ደህና ነኝ። እንኳን ለአባቶች ቀን አደረሰ። በጣም ነው የምወደው። አዎ እና እንኳን አደረሰ ልልህና በጣም እንደምወድህ ልነግርህ። በጣም ነው የምወድህ። እንግዲህ ዛሬ ያው እኔን ለማሳደግ ብዙ ዋጋ ከፍለሃል። ብዙ ነገሮችን ሆናል። ለእኔ ብለህ ጠቁረሃል፣ ከስተሃል እና በጣም ነው የምወድህ። ይሰማኛል። ምን አልከኝ?
በቃ እሺ መልካም ቀን ይሁንልህ። በቃ የማይሰማ ከሆነ እሺ ቻው። ምንድን ነው አንተ ስሜታዊ ሆንክ? በቃ እንዴ ናቻ ጨርስ ማርያምን በቃ ያው እንግዲህ ከባድ ነው። በእርግጥ ግን ካወራን በኋላ ያው ስሜቱ ከባድ ነው። በእርግጥ ያው ታውቃላችሁ። እና እንዴት ነው ምን ተሰማህ? በነገራችን ላይ በዚህ አጋጣሚ በጣም ይቅርታ። እንደዚህ ማድረግ አልነበረብኝም። እንደዚህ ይሆናል ብዬም አላሰብኩኝም። ራሴን ራሱ ይሄን ሀሳብ ነው ያለ ያመጣሁት። አዎ እኮ እኔም እኮ ገርሞኝ ነው። እና የሆነ እስከዛሬ እንደዚህ ብዬው አላውቅም። እወዳለሁ ብዬውም አላውቅም። ያን ያህልም እንኳን ያው እኔን መውለዱ ግዴታው እንደሆነ ነበር የማስበው እና ከተወሰነ ጊዜ በኋላ ነው የገባኝ። ደግሞ ዛሬ ደግሞ እንደዚህ ስለው ከሱ የሆነ ያልተጠበቀ መልስ እንትን ሲል እንደውም ለዛውም ደግሞ ቀድመን አይነገርም የአባቶች ቀን ብለን ከዛ አንፃር ትንሽ ስሜቱ ትንሽ ከባድ ነው። በነገራችን ላይ ሁላችሁም እንደዚህ ስላልተለመደ ነው። በነገራችን ላይ እንደዚህ ማድረግ በተለይ ራቅ ያለን ሰው ነው እንጂ እወድሃለሁ እወድሻለሁ የምንባባለው። ያው እንደኔ አይነት ሰዎች ያው የምትባባሉ ሊሆን ይችላል። ግን እንደኔ አይነት ሰዎች በእኔ አይነት ሲዝን ያላችሁ ሰዎች እኔ ለመጀመሪያ ጊዜ ነው እንደዚህ እሱ ራሱ ተኝቶ ነበረ። ግን ከእንቅልፉ እንትን ብሎ ነው እንትን እያለኝ ያለው። በጣም ብቻ በጣም ፊል አድርጌያለሁ። በድጋሚ እንኳን ለአባቶች ቀን በሰላም አደረሳችሁ። እንኳን ለአባቶች ቀን በሰላም አደረሳችሁ ማለት እንወዳለን። ያው ሁላችሁም ባይለመድም ሁላችሁም እየደወላችሁ እንኳን አደረሳችሁ በሉ ወላጆቻችሁ። ያላችሁ ደግሞ በውስጥ ኮሜንት ጻፉልን። እና ምን እንደተሰማችሁ ምናምን ለኔ የተሰማኝ ስሜት እንግዲህ በቪዲዮም ቢሆን አጋርቻችኋለሁ። እናንተ ደግሞ በኮሜንት ንገሩን። በጣም የአባትና የእናት ፍቅር ማለት የማይገለጽ ነው በዚህ አጋጣሚ። እና ይህንን ይመስላል። ለፋሚሊያን በጣም አመሰግናለሁ ለሁሉም ነገር። እስከምንገናኝ ሰላም ቆዩልን። ቻው። አሁን ደግሞ እንግዲህ ይቀጥላል ይሄ ነገር የአባቶች ቀን እንኳን አደረሳችሁ የምንለው ሰው ይቀጥላል። አሁን ደግሞ ዶክተር ጋር ነው የምንደውለው። ዶክተር ማለት የኔ አጎቱ ነው እና ለዛ ነው አሁን የልጆች አባት ነው እና ምን እንደሚለን እንግዲህ ከዛም በዘለለ ደግሞ እንደ ታላቅ ወንድምም እንደ አባትም ምናምን አድርጎ ነው ያሳደገኝ። በጣም የምወደው አጎቴ ነው። በዚህ አጋጣሚ እንኳን አደረሰ። እንኳን አደረሰ። አጎቴም ሳይሆን እኔ በቃ አባቴ ነው የምለው። በተቸገርኩ ጊዜ በከፋኝ ጊዜ አይዞ በርታ አለን ነገን ተስፋ እንዳደርግ የሚያደርገኝ አጎቴ ነው። ስለዚህ አሁን ደግሞ ለሱ እንሰጣለን። እስቲ ምን እንደሚለን እንግዲህ እናያለን። ስለዚህ እንደውል ነው ሰብስክራይብ እያደረጋችሁ ፋሚሊ ለእኛ ሰብስክራይብ የምታደርጉት አንድ ሰው ሰብስክራይብ ሲያደርገን ለእኛ በጣም ትልቅ ነገር ነውና ሰብስክራይብ እያደረጋችሁን። እሺ አሁን እንደውላለን ማለት ነው። ቀጥታ ይደውላ። ደውል። ስልኳ ደግሞ እንትን ናምጣ ወደ ሲስተም ወደዛርክ ድምጿ አትሰማ። እየጠራ ዶክተር እንዴት ነህ ዶክተር? አቤት እንዴት ነህ? ሰላም ነው? ደህና ነኝ። እንኳን አደረሰ። እንኳን አብሮ ዛሬ ምን አለ?
ዛሬ ምን አለ ብለው ለአባቶች ቀን እንኳን አደረሰክ። ለአባቶች ቀን እንኳን አደረሰክ። እናንተ ጎበዞች ናቸው። አመሰግናለሁ በጣም 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 ያው እንደ አባትም እንደ ወንድምም እዚህ ያደረስከኝ አንተ ስለሆንክ የምር እና በዛ አጋጣሚ ቀኑን ተጠቅሜ ላመስግን። አመሰግናለሁ ስላስታወሳችኝ። ተው ገና ነው። ምን ወደፊት ነው ገና ነው። እዛም ለመመሰጋገን አልደረስም እንዴ። ቢሆንም ግን ያው የሚጠበቅብን ነገር አድርጋ ያው ግዴታ እያንዳንዱን ነገር አንተንም ስለሚመለከት በተቸገርኩ ጊዜ በከፋኝ ጊዜ ያው አንተ ተስፋ ስለምትሰጠኝ በጣም ነው የማመሰግነው። በጣም አመሰግናለሁ። ዛሬ በቃ የሚገርም ነገር ነው። እኔን ማስታወሳችሁ ቴንኪው በጣም እሺ። በቃ ችግር የለውም። ሰላም በልን። ቤተሰብም ደህና ናቸው? ቴንኪው መልካም በዓል። እሺ ቴንኪው በጣም አሁን ያው በቃ እንግዲህ ያው ቤተሰብ በሙሉ እንኳን አደረሳችሁ እያለ ነው። የምር ማለት ይሄ ቅርብ ያለ ሰው እንደዚህ አይነት ነገር ስላልተለመደ የሆነ ይደናግጣል። ታውቃላችሁ ማለት የሆነ ዛሬውን ዶክተር አላወቀም። የምር በቃ በጣም ምን ለመናገር እስኪ ደግሞ ምትኬ ጋር እንደውላለን። ደግሞ ምትኬ ማለት ደግሞ የዶክተር ታናሽ እህት ናት። ግን ያው እንደ እናት ምን በቃ በብዙ ነገር እዚህ እንኳን ብዙ ቻሌንጅ አለው በዚህ አጋጣሚ እና እንደዛ ነው እንግዲህ ዛሬ ያው እንግዲህ አባቶችን ቀን ይህን ይመስል ነበረ። እሺ እስኪ እናንተም ደግሞ ኮሜንት ላይ እየጻፋችሁ ያው አሁን ላይ የደወልኩት ለአጎቴ ነው። አጎቴ ማለት እንግዲህ እንደ አባትም እንደ ወንድም እንደ ታላቅ ወንድምም አድርጎ ስላሳደገኝ እሱም የአባትነት ማዕረጉ ይገባዋል ከማለት ነው ወደሱ የደወልኩት። ስለዚህ የእናቶች ቀን ደግሞ እንግዲህ ደግሞ እህቶቻችንን እና አክስቶቻችንን እንደ እናት አድርገው ያሳደጉንን እህቶቻችንን እንደ እናት አድርገው ያሳደጉን አክስቶቻችንን ምናምን እንትን እንላለን። ስለዚህ መልካም ቆይታ ይሁንላችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ስለምትደግፉን፣ ስለምታበረታቱን፣ አይዟችሁ በርቱ ምናምን ለምትሉን ደግሞ በጣም ቴንኪው። ያው እኛ እንግዲህ ያው ሰዎችን ለማስታወስ ነው እንዲሁም ደግሞ የተረሳ ነገር ከማስታወስ አንፃር ነው እንደዚህ ይህን ፕሮግራም የሰራ ነው። ስለዚህ ሁሌም የሚመቻችሁ ጋይስ፣ እናታችሁን አባታችሁን እግዚአብሔር ይጠብቅላችሁ። እውነት ነው እና በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።